ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ጽዮን ታደለ ነኝ አብራችሁን ቆዩ በቅድሚያ አጫጭር ዘገባዎችን ነው የነዳጅ አውቶቡሶችን ወደ ፈሳሽ ተፈጥሮ ጋዝ የሚቀይር ቴክኖሎጂ የኢትዮጵያን አረንጓዴ ትራንስፖርት ሽግግር እንደሚያፋጥን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ ደንቤ ቦሩ ገለጹ። በኢትዮጵያ ኢንጂነሪንግ ግሩፕ ስር የሚገኘውን ዲፌን አውቶሞቢል የጎበኙት ሚኒስትር ዴኤታው ተቋሙ ከፍራንኩን ሀገር በቀል ድርጅት ጋር በመተባበር በነዳጅ የሚሰሩ አውቶቡሶችን ወደ ተፈጥሮ ጋዝ ሊንክ የሚቀይሩ ቴክኖሎጂ ማልማቱ የኢትዮጵያን የአረንጓዴ ኢነርጂና የዘላቂ ትራንስፖርት ሽግግር የሚያፋጥን መሆኑን ተናግረዋል። በአፍሪካ ደረጃ የመጀመሪያ የሆነው ፈሳሽ የተፈጥሮ ጋዝ ሊንክ መቀየሪያ ቴክኖሎጂ ፈጠራ ኢትዮጵያ ወደ አረንጓዴና ዘላቂ ትራንስፖርት ስርዓት የምታደርገው ሽግግር በማፋጠን በነዳጅ ላይ ያለውን ጥገኝነት ለመቀነስ የውጭ ምንዛሬ ለመቆጠብና የካርቦን ልቀትን በመቀነስ አረንጓዴ ኢኮኖሚን ለመገንባት ጉልህ አስተዋጽኦ እንደሚኖረው ተጠቁሟል። በጉብኝቱ ወቅት የኢትዮ ኢንጂነሪንግ ግሩፕ ማኑፋክቸሪንግ የአውቶሞቢል አገጣጠም የቴክኖሎጂ ልማትና የሰው ኃይል አቅም በተግባር ተመልክቷል። ተቋሙ ሀገራዊ ተልዕኮውን ከዘመናዊ ኢንዱስትሪና ከአረንጓዴ ቴክኖሎጂ ጋር በማጣጣም ወደ አዲስ የልማት ምዕራፍ መሸጋገሩንም አድንቀዋል። ይህ ፕሮዳክሽን በአረንጓዴ አሻራና በአረንጓዴ ኢኮኖሚ ላይ ጠቅላይ ሚኒስትሩ ያስቀመጡትን ሀገራዊ አቅጣጫ በተግባር የሚያረጋግጥ መሆኑንም ገልጸዋል። በተለይም ኢትዮጵያን ከከፍተኛ የነዳጅ ጥገኝነት ወደ ታዳሽና ፈሳሽ የተፈጥሮ ጋዝ ሀብት ተጠቃሚነት ለማሸጋገር የተቀመጠውን ስትራቴጂ እንደሚደግፍ መናገራቸውን የሚኒስትሩ መረጃ ያመለክታል። ፋይዳ ቨርስ የተሰኘ ፕሮግራም በኢትዮጵያ ዲጂታል ሉዓላዊነትና በኢኮኖሚ እድገት ጉዞ ውስጥ አዲስ ምዕራፍ የሚከፍት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ወደ ላቀ ደረጃ የሚያሸጋግረው ፋይዳ ቨርስ በይፋ ስራ መጀመሩን አስመልክተው መልእክት አስተላልፈዋል። ሚኒስትሩ በመልእክታቸው ባለፉት ጥቂት ዓመታት የብሔራዊ ዲጂታል መታወቂያ ፕሮግራም ወደ 50 ሚሊዮን የሚጠጉ ዜጎችን በመመዝገብ ከ160 ሚሊዮን በላይ የማረጋገጫ አገልግሎቶችን በመስጠትና የፋይናንስ አካታችነትን በማረጋገጥ የዲጂታል ኢኮኖሚ የጀርባ አጥንት መሆኑን በተግባር ማስመስከሩንም ገልጸዋል። ይህንኑ ስኬት ወደ ቀጣይ ምዕራፍ ለማሸጋገር ተቋሙ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳ ቨርስ በሚል ስያሜ ራሱን የቻለ የመንግስት የልማት ድርጅት በመሆን ወደ ስራ መግባቱን አብራርተዋል። ይህ ውሳኔ ዲጂታል ማንነት ልክ እንደ መንገድ ኃይልና ቴሌኮሙኒኬሽን ሁሉ ለሀገራችን ተወዳዳሪነትና ዘላቂ እድገት ወሳኝ የሆነ የስትራቴጂያዊ ሀገራዊ መሰረተ ልማት ለመሆኑ ማረጋገጫ ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ተቋሙ ከሀገር አልፎ በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት ለቀጠናውና ለአፍሪካ አህጉር ልምድና አቅም በማጋራት ኢትዮጵያ የአፍሪካ የዲጂታል ሽግግር መሪ እንድትሆን እንደሚያስችላትም አክለው ገልጸዋል። የዲጂታል ትራንስፎርሜሽን ጉዞ ስኬት የሚለካው በተደረሰባቸው ቴክኖሎጂዎች ሳይሆን ህዝቡ እነዚህን ውጤቶች የራሱ አድርጎ ሲጠቀምባቸውና ህይወቱን ሲለውጥ መሆኑን አንስተዋል። መንግስት የቴክኖሎጂ አቅርቦት ጥራትን በመጠበቅ የዳታ ደህንነትን በማረጋገጥና የዜጎችን ዲጂታል ግንዛቤ በማሳደግ የጀመረው ስራ ለበለጠ ቁርጠኝነት አጠናክሮ እንደሚቀጥልም አረጋግጠዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ወደ ዝርዝር ዘገባዎች አለፍን። በተገባደደው በጀት ዓመት ታቅደው ያልተከናወኑ ተግባራት በቀጣይ ትኩረት ተሰጥቷቸው መከናወን እንዳለባቸው የቦንጋ ከተማ አስተዳደር ምክር ቤት አባላት አሳሰቡ። ለ2 ቀናት ሲካሄድ የነበረው የምክር ቤት ሁለተኛ ዙር 13ኛ ዓመት 38ኛ መደበኛ ጉባኤ ተጠናቋል። ለታምራት ኃይሌ ዘገባ መቅደስ ተሾመ። በጉባኤው የከተማ አስተዳደር ከንቲባ ዶክተር ተክላ ቡሎም የአስፈጻሚ ተቋማት የስራ ሪፖርት ያቀረቡ ሲሆን በቀረቡ ሪፖርቶች ላይ የምክር ቤቱ አባላት የተለያዩ ጥያቄዎችንና አስተያየቶችን አንስተዋል። ከተማዋን ለነዋሪዎቿ ምቹና ማራኪ ለማድረግ እየተከናወኑ ያሉ ተግባራት ተጠናክሮ ሊቀጥሉ ይገባል ብለዋል። የውስጥ ለውስጥ የመንገድ ከፈታ ስራ ትኩረት የሚሻ ጉዳይ መሆኑንም በመጠቆም በተለያዩ ስፍራዎች ቆሻሻን በመጣል የከተማዋን ንጽህና የሚያበላሹ አካላት ላይ ክትትል ሊደረግ ይገባል ነው ያሉት። በተለይ በገቢ አሰባሰብ ላይ የታየውን አፈጻጸም በሌሎች ዘርፎች መድገም እንደሚገባም አሳስበዋል። የንጹህ መጠጥ ውሃን ተደራሽ ለማድረግ እየተደረጉ ያሉ ጥረቶች አበረታች መሆናቸውን ጠቁመዋል። በዚህ አመት አሁን ከሪፖርት ስንሰማም በተግባርም ስናይ አፈጻጸሙ ከእቅዱ በላይ ብዙ ስራዎች ተሰርተዋል። ከእቅዱም በላይ ብዙ ስራዎችም እንደዛው ተከናውነዋል።
በወረቀት ደረጃም በተጨባጭ ያየነው ነገር ስላለ ስራዎቹ እጅግ በጣም ቆንጆ ስራ ነው የተሰራው። ለውጡን እያየን ነው። በእርግጥ ከዋና ወይም ከመንግስት ከፌደራል መንግስት የሚሰሩ ስራዎች እንደተጠበቁ ሆነው ከዛ ውጪ ግን በፊት የነበርን ጉድለቶች አሉ። በጣም ስንጮህ የነበርናባቸው ጉድለቶችን ብንመለከት ለምሳሌ የውሃ ችግርን ትልቅ ነገር ማንሳት ይቻላል። እስከ ፌደራል መንግስት ድረስ የቦንጋ ህዝብ የጠየቀው ጥያቄ አለ። በአሁኑ ሰዓት ግን የውሃ ችግር ኦልሞስት ተቃሏል ማለት ይቻላል። ቢቀርም ትንሽ ነው፣ ነገር ግን ተቃሏል። ማዘጋጃ ቤታዊ ስራዎች ጋር ተገናኝቶ ለምሳሌ ከመሰረተ ልማት ስራ ጋር ተያይዞ በውስጥ ለውስጥ መንገድ ረገድ ያለው ችግር አሁን በጥያቄ መልክ እየተነሳ ነው ያለው። በቀጣይ ይሄ ችግሩ እንዴት ነው የሚፈታው? ደረጃውን የጠበቀ የውስጥ ለውስጥ መንገድ እንዲኖር እንዴት ይሰራል የሚለው አንድ ጥያቄ ሆኖ እየተነሳ ያለ ነገር ነው። ከገቢ አፈጻጸም አንጻር ለምሳሌ በተሻለ ሁኔታ በተለይ መደበኛ ገቢ ጥሩ አፈጻጸም ላይ እንደነበሩ ነው እየተገመገመ ያለው። ከተማ ያው ከበፊቱ በተሻለ መልኩ እንደ አዲስ በጣም ከፍተኛ ንቅናቄ አድርጎ ጥሩ ስራዎችን እየሰራ እንዳለ ያው እናውቃለን። ከዋና ስራዎቹ መካከል በቅርበት እኔም ማየው እንደ አካባቢም እንደ ተወካይነቴም ክትትል ሳደርግ ማየው የከተማ ልማት አቅም በከፍተኛ ደረጃ በተሻለ ሁኔታ ከበፊቱ በተሻለ ሁኔታ በተለይ የኮሪደር ልማት ላይ አቅመ ደካሞችን ከመርዳት አንጻር የውሃ አገልግሎት፣ የመብራት አገልግሎት፣ ሌሎችም እነዚህ አሉ የሚባሉ የከተማ አገልግሎት ሰጪ ተቋማት በነቃ ሁኔታ ለህዝቡ ያው አገልግሎት እየሰጡ እንደሆነ ማምነው ነገር አለ። የኢንቨስትመንት መሬት የወሰዱ ባለሀብቶች ወደ ስራ ያለመግባታቸው ከተማው በተፈለገው ፍጥነት እንዳያድግ ማነቆ እንደሆነ ነው ያመለከቱት። ከምክር ቤቱ አባላት ለተነሳላቸው ጥያቄዎች ምላሽ የሰጡት የከተማው ከንቲባ ዶክተር ተክለአብ ቡሎም ከምክር ቤቱ አባላት የተነሱ አስተያየቶች ትክክል መሆናቸውን ተናግረው በጠንካራ ጎን የተነሱትን በማስቀጠልና ጉድለቶችን በማረም የተሻለ ውጤት ለማስመዝገብ ትኩረት ይደረጋል ነው ያሉት። ለዚህ ስኬት የምክር ቤቱ አባላት ድጋፍና ክትትል ወሳኝ መሆኑንም አስገንዝበዋል። የተነሱ በርካታ ነጥቦች አሉ። ከነዚያ ነጥቦች መካከል ያለውን የከተማዋን የመሰረተ ልማት ጥያቄዎችን የህዝብ ጥያቄዎችን ለመመለስ ገቢን አማጦ ከመሰብሰብና የተሰበሰበውን ገቢ ደግሞ መሬት ላይ ከማዋል ጋር ተያይዞ ያሉ ጉዳዮች እንዲብራሩ ያነሱበት ጥያቄ አለ። እነዚህ ጥያቄዎች ተገቢ ብቻም ሳይሆን ያለ ገቢ ምንም ሊሰራ የሚችል ስራ የለም። እንደምር የተንጠባጠቡ ነገሮች የሆነ ሰዓት ላይ ሲጠቃለሉ ከተማዋ ላይ መልክ ይሰጣሉ፣ ችግሮችን ይፈታሉ የሚል ሀሳብ ነው ያለኝ። ከዛም አልፎ 100 እናቶችን አንድ ላይ አደራጅተን የስራ እድል መፍጠር የሚቻልባቸው አቅርቦትን መቅረፍ የምንችልባቸው የእንጀራ መጋገሪያ ማዕከል ደረጃውን በጠበቀ በሀገር ደረጃ እንደው ሞዴል መሆን በሚችልበት መንገድ አስገንብተን አስፈላጊውን ፎርማሊቲ አሟልተን ወደ ስራ አስገብተናል። እሱም እንግዲህ ጊዜውን ጠብቆ ውጤት ሲያመጣ የምናየው ነው የሚሆነው። ሰው በዚህ ደረጃ ሜንሽን ማናረጋቸው በርካታ የሆኑ ገበያ ማዕከላትን ጨምሮ አሁን ለምሳሌ ዩኒቨርሲቲ ቀጠና እስካሁን ባለው አንድ መስመር እንኳን በትክክል ተቀዶ መንገድ ያልወጣበት ነው የነበረው። አሁን ከረንትሊ ባለው በመንገድ በመቅደድ ደረጃ ኦልሞስት ከ9 ኪሎ ሜትር በላይ የሆኑ ውስጥ ለውስጥ መንገዶች ተቀዷል። ወደ 3 ኪሎ ሜትር የሚሆነው በሚገባ ጠጠር ተዘርግቶ መስመር ይዟል። ጉድለቶች አሉ። እነዛን እየሞላን አሁን የምናስባቸውን ስንሰራ 100% ችግር ባይፈታም ካሉ ችግሮች መካከል እየቀነስን እንሄዳለን የሚል ሀሳብ ነው ያለኝ። ተጉባኤ አቶ አጥናፉ ወልደ ጻድቅ በበኩላቸው በከተማው እየተከናወኑ ያሉ ተግባራት በጥራትና በተያዘላቸው ጊዜ ተጠናቆ አገልግሎት እንዲሰጡ ቋሚ ኮሚቴዎች ክትትል ሲያደርጉ መቆየታቸውን አመልክተዋል። ይህ ተግባር በቀጣይም ተጠናክሮ ይቀጥላል ያሉት አፈ ጉባኤው በየደረጃው ያሉ የምክር ቤቱ አባላት በቁርጠኝነት ኃላፊነታቸውን እንዲወጡ አሳስበዋል። ከተማው የኛ ነው፣ እያደገም ያለው ለኛ ነው፣ ለልጆቻችን ነው። ምቹና ማራኪ የሆነ ከተማ ላይ የምንኖረው እኛ ነን፣ ቀጥሎም ልጆቻችን ናቸው የሚኖሩትና ሁሉም የየድርሻውን መወጣት አለበት። እዚህ ላይ ደግሞ የመንግስት ተቋማት የአንበሳው ድርሻ የተሰጣቸው የመንግስት ተቋማት የአፈጻጸም አቅማቸውን ከፍ በማድረግ የህዝቡን ተጠቃሚነት ለማረጋገጥ እጅ ለእጅ ተያይዘው መንቀሳቀስን ይፈልጋል ጊዜው። ምክንያቱም ቁመን ዳር ቁመን አይተን በመጻፍ በመተቸት ብቻ አይደለም የሚሆነው። እጃችን ከተን ሁላችንም ለኔ እኔንም ያገባኛል የሚል ስሜት
ይዘን ካልሰራን በስተቀር በተወሰነ አካል የሚመጣው ህዝብ ሳይኖር የመንግስት ተቋማት ላይ ያለው አመራርና ሰራተኛ ብቻ የሚያመጣው ለውጥ የለም። ህዝብ ብቻውን ተንቀሳቅሶ ደግሞ የመንግስት ተቋማት እና ሰራተኞች ለብቻቸው ነው የሚመጣ ለውጥ የለምና ተባብረን ነው እስካሁንም ይሄንን ያክል ባጭር ጊዜ ቀደም ሲል ረጅም ጊዜ ያሳለፍነው እሱን ወደ ኋላ መመለስ እንኳን ባያስፈልግ ባጭር ጊዜ ያመጣናቸው ለውጦች እጅግ በጣም ለኛ አስተማሪ ናቸውና ይሄን ያመጣነው ደግሞ አንድ ላይ ተባብረን ለከተማችን አስበን ነውና ሁላችንም የምክር ቤት አባላቱም መንግስት ሰራተኞችም ነዋሪው የእምነት ተቋማት እድሮች በአጠቃላይ ተሳትፈን ተያይዘን ለከተማችን ለውጥ መትጋት አለብን የሚል መልእክት ነው የሚኖረኝ። አመሰግናለሁ። መንግስት የፈጠረላቸውን የስራ ዕድል ተጠቅመው ዶሮ እርባታ ላይ የተሰማሩ ሴቶች ውጤታማ መሆናቸውን ተናገሩ። በቦንጋ ከተማ መስቀል አደባባይ ቀጠና ተያይዘን እንደግ የተሰኘ የገንዘብ ብድርና ቁጠባ ህብረት ስራ ማህበር አባላት 1.5 ሚሊዮን ብር መቆጠብ መቻላቸውን ገልጸዋል። ናስር ተማም ያዘጋጀውን ዘገባ አማኑኤል ክንፌ። በዚህ ዙሪያ አስተያየት የሰጡን የማህበሩ አባላት መንግስት በፈጠረላቸው ምቹ እድል ተጠቅመው ውጤታማ መሆናቸውን ገልጸው ማህበራቸውን በሚመለከትም የሚከተለውን አስቀምጠዋል። 2011 ነው ሚያዚያ 2011 ነው ሚያዚያ ወር ነው የተመሰረተው። ያው ስንመሰረት 50 አባላት ሆነን ነው የመሰረትነው። ያው መነሻ ካፒታላችን መነሻችን ያው ልማት ቡድን ብለን በፊት አሁን ልማት ህብረት ነው በልማት ቡድን ነው መነሻ ያደረግነው። በሱ ካፒታል ሄደን 50 ሺህ ብር ይዘን ነው ስንንቀሳቀስ የነበረው። ከዛ በኋላ ነው ያው ማህበራችን በዝቅተኛ እየተንቀሳቀሰ ቆይቶ ዛሬ ያው እዚህ የበቃው በቅድሚያ ያው ቦንጋ ከተማ አስተዳደር ሴቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ የታለም ከበደን እና የቦንጋ ከተማ የግብረ ህብረት ስራ ማህበር ጽህፈት ቤት የህብረት ስራ ማህበር አስተባባሪ የሆኑት አቶ መንገሻ ማሙንም አመሰግናለሁ። ያው በእነሱ ጥረት ነው እውነት ለመናገር በእነሱ ጥረት እኛ ውስን ሰዎች ውስን አባላት ተስፋ ባለመቁረጥ ያው ታግለን ከ50 ሺህ ጀምረን ያው ቁጠባችንም እያደገ 50 ብር ናት መነሻችን። ከዛ ወደ 200 አሁን 200 ደርሷል። ነው በ2011 ዛሬ 7 አመት ማለት ነው መስርተን ደህና እየቆጠብን ከ10 ብር ጀምረን ነው የቆጠብነው እና 10 ብር ጀምረን ቆጥበን አሁን 50 ብር ላይ 100 ብር ላይ ደርሰናል እና ያን እኔ በግሌ ማለት ነው 30 ሺህ ብር ተበድሬ ወስጄ ዶሮም እያረባው ነው እንጀራም ጎን ለጎን እየሞከርኩ ነው ያለሁት። የማህበሩ አባላት በተጨማሪም ስለተገኙት ዘርፈ ብዙ ጥቅሞች ይናገራሉ። ከሰራው በኋላማ በጣም ለውጣለኝ። ድሮ ቤት ነበረ ቁጭ ምንለው ምንም አንሰራም ነበር። ያው የወንድ ማለት የሰው እጅ ነው እያየን ያለ ነው ማለት ነው። አሁን ግን ለቅሶም ቤተክርስቲያን ሁሉም ነገር ላይ ተሳትፈ እግዚአብሔር ይመስገን ከእንጀራም የሚያገኘውንም ከዶሮም የሚያገኘው ጥቅም በጣም ጥሩ ነው የምለው። ለሰራ ሰው ጥቅም ይኖራል። ሰው ከሰራ ትንሽ ነገር ከሰራ ለራሱ የሚሆን ነገር ሳይዝ አይውልም መቼም። የሰው እጅ ከመጠበቅ ሌሎችን ከልጅም ከባልም እጅ ከመጠበቅ አሁን እኛ ሰርተን ለምሳሌ ከምናገኘው ላይ ማህበራዊ ኑሮ አለ፣ ለቅሶ አለ፣ ሰርግ አለ፣ የታመመ መጠየቅ አለ። በራሳችን አትርፈን ይዘን የምንሄደው አንድ ጥቅም ነው ለኛ። 2 ሴቶች እኛ ቀን 5 ስንሄድ በፊት እዚህ ሜዳ እዚህ ቁጭ ብለን ነው አሁን ነው ጽህፈት ቤት አግኝተን እዚህ ቀበሌ የገባ ነው። እዚህ ሜዳ ስንሰበሰብ የሻይ ቡና የሚያቀርቡት በየተራ ይመደባሉ። ቀን 5-8 ሰዓት ላይ ሜዳ ላይ እንወጣለን። የሚጸዳውን ምንጭ እናጸዳለን። አካባቢያችን ጽዳት እናጸዳና ቁጭ ብለን ቡናችን ጠጥተን ማን ወደ ስራ መግባት አለባት የሚለውን 50 ብር ሁሉ ጊዜ እንወስዳለን። ሁላችን ከቁጠባ ውጪ ማለት ነው እንወስድና አንዷ ለተቸገረችው እንሰጣለን። ያቺ ይዛ ገበያ አሁን አንድም ሴት ቤት ውስጥ ነበሩ ጠቅላላ እኛ ሰፈር በተለይ እዚህ አካባቢ አጠቃላይ አሁን ከኛ ትንሽኛ ነው ወደ ኋላ ቀረነው ተነስቶ ወደ ሸቀጥ ዋናው ሸቀጥ አመጣች አለች ገባልትና ማለት ነው ሱቅ የከፈተች አለች። ያነሳነውን ሀሳብ መነሻ በማድረግ የቦንጋ ከተማ አስተዳደር ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊም ወይዘሮ እታለም ከበደናም የከተማ አስተዳደሩ ህብረት ስራ ባለሙያም የሚከተለውን ሀሳብ አጋርተውናል። የኛ ሴክተር ዋና አላማው ሴቶች አደራጅቶ የኢኮኖሚ ተጠቃሚ እንዲሆኑ የማድረግ የኛ የሴክተሩ ትልቅ ራዕይ ነው። ያንን መነሻ አድርገን ነው እነዚህ ሴቶች ከተማ ውስጥ ያሉ በየቀጠና ያሉ ሴቶች
በብድርና ቁጠባ ህብረት ስራ ቢደራጁ ቆጥበው ተበድሮ የራሳቸውን ኢኮኖሚ ተጠቃሚነት ያረጋግጣሉ ብለን ካደራጀናቸው ማህበራት አንዱ ተያይዘን እንደግ የሴቶች ብድርና ቁጠባ ህብረት ስራ ማህበር ነው። ይሄ ማህበር እንግዲህ ሲጀምር 50 አባላቶች ያሉት ነው። አሁን 2011 የጀመረ እስከዚህ ድረስ ወደ 153 አባላቶች ደርሰዋል። ቁጠባቸውን በዛ ልክ ከ50 ብር ጀምሮ ዛሬ 1000 ላይ 2000 ላይ ደርሶ ወደ 1.5 ሚሊዮን ብር የሚጠጋ ቁጠባ አላቸው። እንግዲህ መቆጠብ ብቻ ሳይሆን ከቆጠቡት ብር ተበድሮ ደግሞ ውጤታማ እንዲሆኑ የኢኮኖሚ ተጠቃሚ እንዲሆኑ ነው ዋና አላማ። እንግዲህ ይሄንን መነሻ አድርገን ነው ሴቶች ተደራጅተው ይቆጥባሉ። ከቆጠቡት ብር ደግሞ በህብረት ስራ አዋጅ ወይም በአሰራር ሂደቱ በመመሪያና ደንቡ መሰረት የተበደሩት ምን ያክል ውጤታማ ናቸው፣ ምን ያክሉ ደግሞ ስራ ላይ አውለው ከሰሩት ደግሞ ምን ያክል ተጠቃሚ ናቸው የሚለውን መስክ ምልከታ ለማድረግ ነው ዛሬ የመጣነውና ይሄን ስናይ እጅግ በጣም ደስ በሚል ሁኔታ ከተበደሩት ሴቶች ወደ ስራ የገቡት ቢያንስ 5 ቤቶችን አይተናል። እነዚህ በጣም አበረታች ናቸው። ይሄ ማህበር አንደኛ ሲቋቋም ያው በ2011 ላይ ነው ያቋቋም ነው። ከሴቶች ህጻናት ጋር በጋራ በመሆን ያው አነስተኛ ደረጃ ላይ ያሉት አነስተኛ ገቢ ያላቸው ሴቶችን አንድ ላይ በማወያየት በህብረት ስራ አደረጃጀት ተደራጅተው ተጠቃሚ እንዲሆኑ ብለን አደራጅተናቸው ያው መነሻ ቁጠባቸውን 50 ብር መነሻ 50 ብር ጀምሮ ቆጥቦ ነው እስከዚህ የደረሱት። ነገር ግን አሁን ካፒታላቸውን ከፍ ማድረግ እስከ 1000፣ 2000 እስከ 3000 ድረስ እየቆጠቡ በዛ ልክ ደግሞ ብድር መበደር ጀምረዋል። እርስ በራሳቸው ደንብ አሁን በህብረት ስራ አዋጅ መሰረት በመደራጀት ቁጠባ በአግባቡ በመቆጠብ ብድር በመበደር የተበደሩትን ብድር ደግሞ በአግባቡ በመመለስ ስራ ላይ እና በጥሩ እንቅስቃሴ ላይ ያላቸው ናቸው ብዬ ነው። በክረምት ወቅት የአካባቢ ጽዳት ተግባራትን በማጠናከር የወባ ወረርሽኝና ሌሎች ተዛማጅ ችግሮችን መከላከል እንደሚገባ ተጠቆመ። በቦንጋ ከተማ አስተዳደር በሸታ ቀጠና በክረምት በጎ ፍቃድ አገልግሎት የጽዳት ዘመቻ ተካሂዷል። ከከተማ አስተዳደሩ መንግስት ኮሚኒኬሽን ለተገኘ ዘገባ ምህረት ማሞ። የጽዳት ዘመቻው የወባ ወረርሽኝ መከላከልን መሰረት ያደረገም የወባ ትንኝ መራቢያ የሆኑ ቦታዎችን የማዳፍና የማፋሰስ ተግባራት የተከናወኑ ናቸው። ከህብረተሰቡ ጋር የጋራ መግባባትን በመፍጠር የተጀመረው የ2018 የክረምት በጎ ፍቃድ አገልግሎት ከታቀደው በላይ በከፍተኛ የማህበረሰብ ተሳትፎ እየተከናወነ እንደሚገኝ የቀጠና ደጋፊ አመራር የሆኑት አቶ ጸጋይ ሞላ አስታውቀዋል። አቶ ጸጋይ አክለውን ነዋሪውና ወጣቱ ቁሳቁሶችን በመያዝ በጽዳትና በልማት ስራዎች ላይ በነቃ ሁኔታ እየተሳተፉ መሆናቸውን ገልጸው በዘመቻው ለወንጀል ለስርቆትና ለቁማር መፈጸሚያ የሆኑ የነበሩ ጫካዎችን የመመንጠር የተከማቹ ውሃዎችን የማፋሰስና የውሃ ወለድ በሽታዎችን የመከላከል የቆሻሻ ማስወገጃ ጉድጓዶችን የማዳፈንና የአካባቢ ጽዳት ስራዎች በስፋት መከናወናቸውን አብራርተዋል። በከተማ ደረጃ የተከናወነ ያለው የበጎ ፍቃድ እንቅስቃሴን በተመለከተ የቦንጋ ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበረሰብ ጉዳይ ጽህፈት ቤት ባለሙያ የሆኑት አቶ ሄኖክ ሽፈራው እንደገለጹት በበጀት ዓመቱ በ6 ቀጠናዎች ከ14,000 በላይ ወጣቶች በ14 የተለያዩ የልማት ፓኬጅ ላይ ይሰማራሉ ብለዋል። ይህም ወጣቶች ከትምህርታቸው መልስ ረፍት በሚሆኑበት ወቅት ጊዜያቸውን አላስፈላጊ ቦታዎች ላይ ከማዋል ይልቅ የአካባቢያቸውን ጽዳትና ጤና እንዲጠብቁ የበጎነት ባህል እንዲያዳብሩና መልካም ዜጋ ሆኖ እንዲታነጹ ለማስቻል ትልቅ አስተዋጽኦ እንዳለውም ተናግረዋል። የቀጠናው አስተዳዳሪ አቶ ከሮ ሸታቸውና የወጣቶች ተወካይ በበኩላቸው በአካባቢው አሳሳቢ በነበሩ ድልድይ ጥገናዎች የችግኝ ተከላ ስራዎች መከናወናቸውን በመጠቆም የበጎ ፍቃድ አገልግሎቱ እስከ መስከረም ወር ድረስ ተጠናክሮ እንደሚቀጥልም ገልጸዋል። በቀጣይም የአቅመ ደካሞችን ቤት የማደስና የግንዛቤ ማስጨበጫ ትምህርቶችን የመስጠት ስራዎች እንደሚሰሩ በመግለጽ ነዋሪውና ወጣቱ ለአካባቢው ልማትና ደህንነት ሲል የጀመረውን ንቁ ተሳትፎ አጠናክሮ እንዲቀጥልም ጥሪ አቅርበዋል። በኢትዮጵያ ሀገራዊ ምክክር መድረክ ላይ የሚገኙ ተመካካሪዎች ወቅታዊ የምክክር ሂደት የነገዋን ጠንካራ ሰላማዊና የበለጸገች ኢትዮጵያን ለቀጣይ ትውልድ ለማስረከብ ታሪካዊ አጋጣሚ የፈጠረ መሆኑን ገልጸዋል። ከኢቢሲ የተገኘ መረጃ እንደሚከተለው ይቀርባል።
በኢትዮጵያ ሀገራዊ ምክክር መድረክ ተመካካሪዎች እንደሚያስረዱት በየአካባቢው የሚነሱ ልዩ ልዩ የልማትና የማህበራዊ ጥያቄዎችን እንዲሁም ሀገራዊ አጀንዳዎችን በጠረጴዛ ዙሪያ ቁጭ ብሎ በነጻነት ለመመካከር የመድረኩ መዘጋጀት ወሳኝ እርምጃ ነው። ይህን ታሪካዊ እድል ያገኙ ከ4000 በላይ ተሳታፊዎች በሀገር ጉዳይ ላይ ለመምከርና ለመወሰን መቻላቸው ትልቅ እድል መሆኑን ጠቅሰዋል። መድረኩ የልዩ ልዩ ባህሎችና ቋንቋዎች ባለቤት እንዲተዋወቁና እንዲዋሃዱ አውንታዊ አስተዋጽኦ እያደረገ እንደሚገኝ አስታውቀዋል። ተመካካሪዎቹ ማየት ማመን ነው በማለት የመድረኩን ሂደት ያደነቁ ሲሆን እናቶች፣ አባቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች በትልቅ ሀገራዊ ተስፋ ሀሳባቸውን ሲያንሸራሽሩ ማየታቸውን የወደፊቱን የዲሞክራሲያዊና እኩልነት የሰፈነባትን ኢትዮጵያ ለመገንባት ትልቅ ምዕራፍ መሆኑን ገልጸዋል። የውይይት ሂደቱን በተመለከተ ተሳታፊዎቹ በመድረኩ በርካታና የተቀራረቡ ሀሳቦች የሚነሱበት ጥልቅ ክርክር የሚደረግበትና የጋራ ስምምነት የሚደረስባቸው ሂደቶች መኖራቸውን ጠቁሟል። ውይይቱ ከ10 ሰዎች ጀምሮ ደረጃ በደረጃ ወደ 50.250ና አሁን ደግሞ ወደ 500 ተሳታፊዎች እያደገ የመጣና በየደረጃው ከህዝብ የመጡ ተወካዮች ጥልቅ ውይይት እያደረጉበት በመሆኑ አጠቃላይ ሂደቱ ለኢትዮጵያ የወደፊት በጎ እርምጃ እንደሚሆን እምነታቸውን ገልጸዋል። ተመካካሪዎቹ እንደገለጹት እያንዳንዱ ተሳታፊ የራሱ የሆነ አመለካከትና ሀሳብ ቢኖረውም ውይይቱ ትኩረት የሚያደርገው ለአጠቃላይ ኢትዮጵያ የአንድነት ህብረት በሚጠቅሙ ዋና ዋና ሀሳቦች ላይ ነው። በተለይም የጋራ የሆኑ እሴቶችና ሀሳቦችን በመለየት ኢትዮጵያ በቀጣዩ የአፍሪካም ሆነ ለዓለም አቀፍ ማህበረሰብ እድገት የብልጽግናና ሰላም ማሳያ እንድትሆን የማድረግ ፍላጎትና ቁርጠኝነት እንዳላቸው አረጋግጠዋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ሰናይ ጊዜን ተመኘው።